ብዙ ወንዶች ሴቶችን ለመሳብ ሲሉ የማይሆኑትን ለመሆን ይጥራሉ። ውድ ስጦታዎችን ይገዛሉ፣ ራሳቸውን ዝቅ ያደርጋሉ፣ ወይም ደግሞ በምስጋና ሊያጥለቀልቃቸው ይሞክራሉ። ነገር ግን የሴቶች ስነልቦና የሚማረከው በቁሳቁስ ሳይሆን በወንድነትህ ጥልቀት ነው። ሴቶች በግልጽ የማይናገራቸው ነገር ግን ሳያውቁት ባንተ እንዲሳቡ የሚያደርጋቸው 5 ሚስጥራዊ የሆኑ የወንድነት ጥበቦች አሉ። ዛሬ በሁሉም ሚዲያ ማንነትን ወደ ላቀ ደረጃ የሚቀይሩትን እነዚህ ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችን ቆዩ። በተለይ ቁጥር 5 ላይ የምናነሳው ነጥብ ማንኛውም ወንድ ፕሪሚየም ወንድ የሚያደርግ ትልቅ ሚስጥር ነው። ቪዲዮ ላይክ በማድረግ ይጀምሩ። አንደኛ፣ በሌሎች መፈለግ ወይም ፕሪሰሌክሽን። አንድን ሴት በአንተ እንድትሳብ የሚያደርጋት ትልቁ ነገር ሌሎች ሴቶች በአንተ ሲሳቡ ማየቷ ነው። ይህ በስነ ልቦና ፕሪሰሌክሽን ይባላል። ሴቶች በሌሎች ዘንድ ተቀባይነት ያለው ወንድን እንደ ውድ ሀብት ይቆጥሩታል። ለዚህ ነው ጓደኞች ያሉትና ማህበራዊ ህይወት የደመቀ ወንድ ማራኪ የሚሆነው። ሴቶችን የምታሳድድ አትሆን፣ ይልቁንም ሰዎች በአንተ ዙሪያ መሆን እንዲፈልጉ አድርግ። አንተ በሰዎችን መከበብን ስታይ ሳታውቀው በአንተ ውስጥ ትልቅ ዋጋ ወይም ቫልዩ እንዳለ ትረዳለች። ሁለተኛ፣ አለመጨነቅ ወይም ኢንዲፈረንስ። ይህ ነጥብ ለብዙዎች ግራ ሊያጋባ ይችላል። ነገር ግን ማራኪ ወንድ ማለት በአንድን ሴት ምላሽ የማይደናገጥ ወንድ ነው። ስትመጣ ደስ ይለኛል፣ ስትሄድ ግን ህይወት አይቆምም የሚል አቋም ሊኖርህ ይገባል። ለሴቶች የምትሰጠው ትኩረት በጣም የበዛ ከሆነ ዋጋ ይቀንሳል። ኢንዲፈረንስ ወይም አለመጨነቅ ማለት ሴቶችን መጥላት ማለት አይደለም። ይልቁንም ደስታ በእነሱ እጅ አለመሆንን ማሳየት ማለት ነው። ይህ በራስ መተማመን በሴቶች አይን ውስጥ እጅግ በጣም ማራኪ ያደርግሃል። ሶስተኛ፣ ለውጤቱ አለመጨነቅ ወይም አውትካም ኢንዲፐንደንስ። ይህ ነጥብ ምናልባት ከሁሉም በላይ ኃይለኛ ነው። ማራኪ ወንድ ማለት ብትወደኝም ባትወደኝም ብትቆይም ብትሄድም ማንነቴ አይቀየርም የሚል ጠንካራ አቋም ያለው ወንድ ነው። ብዙ ወንዶች አንድን ሴት እንድትወዳቸው ለማድረግ ሲሉ ይጨነቃሉ፣ ባህሪያቸውን ይለውጣሉ፣ ወይም ደግሞ ምላሿን ለማግኘት ይጣደፋሉ። ሴቶች ግን ሳያውቁት የሚሳቡት ያለነሱም ህይወቱ የተሟላ ወንድ ወደ ሆነው ወንድ ነው። አንተ ደስታህንም ሆነ የህይወትን አቅጣጫ በሷ ምላሽ ላይ ካላደረግ በአንተ ውስጥ ትልቅ የመረጋጋት ኃይል እንዳለ ታያለች። ይህ ላንቺ ግድ የለኝም ማለት ሳይሆን ራሴን ችያለሁ ማለት ነው። ይህ በራስ መተማመንህ ደግሞ ሴቶችን አንተን ለማጣት እንዲፈሩና ይበልጥ እንዲፈልጉህ ያደርጋቸዋል። አራተኛ፣ የባህሪ ጥንካሬና ዶሚናንስ። እዚህ ጋር ዶሚናንስ ስንል ሰዎችን መጨቆን ማለት አይደለም። ይልቁንም በምትገኝበት ቦታ ሁሉ ኃላፊነትን መውሰድ መቻል ማለት ነው። ለምሳሌ ምግብ ቤት ስትሄዱ የት መቀመጥ እንዳለባችሁ ወዲያውንም መወሰን፣ ችግር ሲፈጠር መፍትሄ መፈለግ እና ድንበርን ወይም ባውንደሪስ ማስከበር መቻል ማለት ነው። ሴቶች አይ ማለት የሚችልና ለራሱ መርህ ያለው ወንድን ያከብራሉ። ሁሉም ነገር እሺ የምትልና የምታጎብድድ ከሆንክ ማራኪነት ይጠፋል። መርህ ይኖርህ። ያንን መርህ ለማስከበር ደግሞ ቆራጥ መሆን አለብህ። አምስተኛ፣ ተንከባካቢነት ወይም ፕሮቴክቲቭ ኔቸር። ይህ ስለ ጉልበት አይደለም፣ ስለ ስነ ልቦናዊ ደህንነት ነው። አንድን ሴት ባንተ አጠገብ ስትሆን አስተማማኝ መጠጊያ እንዳገኘት ሊሰማት ይገባል። በችግር ጊዜ የምትደናገጥ ሳይሆን መፍትሄ የምታመጣና ሁሉም ነገር እኔ እጨርሰዋለሁ የሚል ትልቅ ስብዕና ሊኖርህ ይገባል። ይህ የተፈጥሮ የወንድነት ሚና ሲሆን ይህንን ስታሳያት ደግሞ ይበልጥ ሳታውቀው ስሜቷ በአንተ ይሸነፋል። በመጨረሻም ማራኪነት የሚጀምረው ራስን በመገንባት ነው። እነዚህ ነጥቦች በተግባር ስታውላቸው ለውጡን በቅርብ ታየዋለህ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ
ቸር ያቆየን። ቻው